برحمته بذلته يا ربي بذلته يا ولد الله عافية وقت الجسا عافية خلدر لم عافية يا الدسات يا ربي عافية لسه يا نفسات يا ربي عافية الدلون يا الدلات يا ربي برحمته يا رب العالمين آمين آمين لأنه ولي كمالا يا ربي يا الله تشكرنا يداي الرجال عتجن يا رهيب ليلانا مودل ذكرار ولن يا رهيب يا ربي يا إلهي تقبلا آمين شبلا يا رحمن آمين برحمتك آمين آمين እሺ አሁን ገስት የምናስገባው እሱዬ የማዘርንና የማዘርን ዱዓ የሚፈልግ ነው። አንድ ነገር አለ። ይኸውላችሁ አብሽር ትማራለች። እነሱን መስባቸዋል። አንዴ ማሜ አንድ ነገር አለ። ያ ጀማዓተል ኸይር ዛሬ ከኮሚቴዎቹ ጋር ከአንዳንድ ሰው ጋር አውርተን ነበረ። እዚህ ውስጥ ያላችሁ በሙሉ እንድታዳምጡ ነው እና ከቻሉና ከተመቻቸው ገብተው ያላቸውን ሀሳባቸውንና እነሱም እየሰሩ ያሉበትንና የደረሱበትን ነገር እና አቅማችን የቻለውን ያህል እንሞክራለን ገብተን ለማስተላለፍ ብለውናል። እደውልና አያለሁኝ ከተመቻቸው ገብተው እናንተም እንድትሰሙት ስለሚያስፈልግ ነው። እየሰሩት ያሉትና እየደረሱበት ያሉትን ነገር ለምን በእነሱም በኩል እየሰሩ ስለሆነ ከእነሱም ጋር ኮንታክት አድርገን አብረን እየገቡ አብረውን እንዲሰሩ የተነጋገርነው ነገር አለ ቢኢዝኒላሂ ተዓላ እና ደውልና ሁላችሁም እንድትሰሙት ስለፈለኩኝ ነው። ከቻሉ ይገባሉ፣ ካልቻሉ ደግሞ ለሶሉሽን እህታችንን ለማውጣት እና ለማስፈታት ብቻ በሚሆን መልኩ ብዙ ጥረት አድርገን መስመሮችን አስተካክለናል። በመጀመሪያ ደረጃ እዚህ በጣም እንቅልፍ ያጣው ቲማችንን ትላንትና የሀሳብ አለመግባባት ኖሮ እናሳውቃቸዋለን ባለው መሰረት ለሁለት ሰዓት ተኩል ላይ በጣም በማውራት እያንዳንዱን ነገር ዲቴል በማውራት ከፍጹም ልብ ይቅርታነት ሁላችንም እርስ በርስ ተገማግመን ያለውን ነገር ለማስተካከል አውርተን እንደዚሁም ችግር መሃላቸው የሀሳብ ባለመግባባት የተፈጠረባቸውን ወንድሞቻችን እንግዲህ ሀገር ቤት ደግሞ ለ5 ሰዓት ቁጭ ብለው ራት እየበሉ ስለ ወደፊት ስራም ጭምር ተወያይተው ምን ማድረግ አለብን እንዴት መቀናጀት አለብን የሚለውን ነገር በሚገርም ወንድማዊ ፍቅር ሶሉሽን ላይ ደርሰው እንግዲህ ፎቶም ለቀዋል፣ ያለውንም ነገር አድርገዋል። እነማም የሚነግሯቸዋል። እሱ እኛ ግሩፕ ጋር ያለውን ነገር ነው ማለት ነው። ሁለተኛው ከትልቁ ችግር እንግዲህ የተፈጠረው የመጀመሪያ ቪዲዮ አይተን እንደዚህ ተወስኗል እንዲህ ተደርጓል ተብሎ የተሰጠው የውሳኔ ነገሮች እኛን አይመለከቱም፣ እንዴት አታዋዩንም፣ እኛ እንቅልፍ እያጣን እንዴት እናንተ ተወስናላችሁ በሚለው ነገር ጋፕ ከኮሚቴው ጋር ተፈጥሮ ነበር። እኔም አሲያም የተለያዩ ሰዎች ጋር ደውለን ለማውራት ሞክረናል፣ በግልጽም ተነጋግረናል። እንግዲህ በጣም የምንወዳቸው የሚለፉ ወንድሞችም እንዳሉ በዚህ አጋጣሚ ማሰብ አለብን ከኮሚቴ ውስጥ። እንደዚሁም ደግሞ የራሳቸውንም ሀሳብ በማስተዋልም ባለማስተዋልም ደግሞ የሚነጋገሩ ሰዎች አሉ። እኛም ጋር እንዳለው ችግር ሁሉም ሰው ደካማና ጠንካራ ጎን አለው። በግል ባህሪያቸው ችግር ያለባቸውም የኮሚቴ አባላቶች አሉ። እንደዚሁም ደግሞ በጣም እንቅልፍ አጥተው የሚሰሩም አሉ እና ሁሉንም መውቀስ እንደሌለብን ተግባብተን ተነጋግረን መንገዱን እንዴት እናስተካክለው፣ ከትንንሽ ኩርፊያ ወጣችሁ እህታችንን የማስፈታት ጉዳይ ላይ እንዴት ትኩረት እናድርግ በሚለው አውርተን መንገዶችን ከዚህ በኋላ እየተቀራረብን ለመስራት በተቻለው መሰረት ቲክቶክ እንኳን ባይኖራቸው ላይቭ እየገቡ ከኛ ጋር አፕዴት እያደረጉ የደረሱበትን እንዲነግሩን የበለጠ ጥረት እንዲያደርጉና እንዲናበቡም ጭምር በመነጋገር ሀሳብ ላይ ደርሰናል። ሌላኛው ትልቁ ጉዳይ ደግሞ ሰሞኑን የታሰሩ 2 ወንድሞች ነበሩ። በዚህ ኩፖን በመሸጥ ጉዳይ ማለት ነው። እዛ ጋር አንድ ሰው ሱቅ አለው። ያ ወንድማችን እዛ ሱቅ ላይ ኩፖን ተቀመጠለት ሽጥ ተብሎ፣ ወንድማችን ደግሞ በመልካም ስራ የሚታወቅ ልጅ ነው። ኦልሬዲ ያንን ነገር ሲሸጥ እንግዲህ 2 ሰው ተይዞ ነበረ።
ሰሞኑን ባለው ነገር የራሳቸውን ጥረት የሚያደርጉ የኮሚቴ አባሎች እንዳሉ ሆነው በጣም የሚመሰገኑ እንደዚሁም ደግሞ የሚያሾፉ እንዳሉ ተረድተናል። ችግሩ ከደረሰባቸው ቤተሰቦችም ጋር ተነጋግረን ማለት ነው። ደስ የሚለው ነገር አሁን የበለጠ ትኩረት እንዲሰጠው አድርገን እኛም ተረባርበን እነሱም ደግሞ ከሚገባው በላይ ባላቸው አቅም መስራት ስለነበረባቸው ጉዳዩን ኤምባሲ ይዞት ኤምባሲ ደግሞ በኖርማል ሄዶ አነጋግሮ ፈርሞ ኃላፊነት ወስዶ እኛ ኃላፊነት እንወስዳለን እኛንን የሰጠናቸው የሚል ነገር ፈርሞ ወስዶ እንግዲህ ዛሬ ላይ ያለው ደረጃ ምንድነው? እንዲፈቱ ደብዳቤ ተጽፎ ተፈርሞ ወይ ዛሬ አላህ ካለ አሊያም እሑድ እንደሚፈቱ ቃል ተገብቶልናል። አሁንም ግን ልጆቹ እስኪፈቱ ድረስ እኛ ሁሉንም እያስተናገድንና መስመሩ እንዲያዝልን እናደርጋለን ማለት ነው። እግር በእግር እየተከተልን አብዴት እናደርጋለን። ሲፈቱም አንድ ላይ ደስታችንን እናበስራለን ማለት ነው። ስለዚህ ይሄ ነገር ደስ የሚለው ነገር ነው። በእህታችን ጉዳይ የተያዙት ሰዎች አላህ ከፈቀደ እንግዲህ ወይ ዛሬ ወይ እሑድ ይፈቱልናል ተብሏል። ስለዚህ እሱን ሲፈቱ አንድ ላይ እናበስራለን። እህቱን አናግሬያት ነበር። በጣም መልካም ልጅ ነች። በጣም ሰፖርት የምታደርግ ልጅ ነች። ግን በተፈጠረባት ስትረስ ምክንያት እኛ ጋርም ደውላ ብዙ ሰዎች መመለስ ስላልቻሉ ብቻ ቅር ብሏት ነበር። ያንን ቅር ያላትን ነገር ተነጋግረን ይቅርታ ተባብለን ኦልሬዲ በሚገርም ሁኔታ ከሷ ጋርም አብዴት አድርገን ኦልሞስት ወደ 30 ምናምን ደቂቃ አውርተን ሶሉሽን ላይ ደርሰናል። ከዚህ በኋላ ከጎኗ እንደሆንንና ለመልካም የታሰበው ነገር መንገድ እንዳይስትብሽ ብዬ ወንድማዊ ምክሬን መክሬያት በጣም ደስ በሚል በእህትና ወንድም ፍቅር ተገናኝተናል። አውርተን ጨርሰናል ማለት ነው። ሲፈታላትም አንድ ላይ ደስታችንን እናበስራለን ማለት ነው። ይሄኛው እንግዲህ እዚህ የደረስንበት ነው። ሌላው ነገር አንድ የደረሰን መረጃ ምንድነው? የሳውዲ ህግ ምንም አይነት ብር መሰብሰብ አይቻልም። ህጋዊ ፍቃድ እንኳን ቢኖረው ባጅና ማህተብ ሳይኖራችሁ ያለውን ነገር ደብዳቤ ሳይኖራችሁ መስራት የተከለከለ ነው። ይሄ ደግሞ የወጣው ህግ በሁለት ወር ውስጥ ነው። በዚህ 2 ወር ውስጥ ነው። ድሮ በራሳችሁ አካውንት በራሳችሁ ሰብስባችሁ መሰብሰብ አይቻልም፣ ወንጀል ነበር የሚለው። አሁን ግን ማንኛውም ሰው መሰብሰብ አይችልም። ይሄም የተዳረገው ነገር ምንድነው? ሀገሪቷ ችግር እንዳለባት ስለሚያስቆጥርና ኢሜጅ ስለሚያበላሽ ነው ፕሮቴክት ያደረጉት ማለት ነው። ስለዚህ የነሱን አሰራር አዲስ ያወጡት አፕዴት ያደረጉት ነገር ስለሆነ ምንድነው የሄድንበት ስቴፕ ኤምባሲው ከኛ ጋር ተባብሮ ህጋዊ እንዲሆንና ፍቃድ እንዲያሰጠን የሚያደርጉ ሂደቶችን እየሄድን ነው። ምናልባት እዛ የሚተባበሩን አክቲቭ የሆኑ ሰዎች እገዛቸውን እንዲቀጥሉ ማለት ነው። ስለዚህ ያ እስኪሆን ድረስ ግን ለአንድ ሰው እርዳታ ስናስብ ሌሎች ወገኖቻችንን ለጉዳት መጣል ስለሌለብን ለጊዜው ይሄን ነገር ሶሉሽን እስኪደርስ የኛን ልጆች ሙነወርና ዙዙን ሆልድ አድርገናቸዋል። ማወቅ ስላለባችሁ ነው ሆልድ ያደረግናቸው። እነሱንም ማጣት ስለማንፈልግ ነው። ሴቭ ማድረግ ስለሆነ አላማችን ሌላን ማዳን ስለሆነ ህጉ ተስተካክሎ የሆነ ነገር እስኪሰጡን ድረስ ከስር ታብታብ ያደርጋሉ። ያለውን ነገር በውስጥ እንደ ኮሚቴ ረን ያደርጋሉ ማለት ነው። ስለዚህ እንትና ይተዱ እንትና ለምን አልገባም የምትሉ ኮሜንታተሮች ፕሊስ አንደርስታንድ አድርጉን። ይሄንን ነገር አሁን ኤምባሲዎችም አሁን ሲገቡ ልናናገራቸው የሚያሰብነው እናንተ ፊት ህጋዊ ሆነው እንዲሰሩ ልጆቻችን ፕሮቴክት የሚያደርገውን ነገር አስፈቅዱልን፣ መንግስት እንዲፈቅድልን አርጉልን በመንግስት ደረጃ የሚለውን ነገር ለመጠየቅም ጭምር ነው። አሁንም እየሰማችሁንም ካላችሁ ቅርብም ያላችሁ ሰዎች ካላችሁ ኤምባሲው ጋር እባካችሁ ባጁ ተሰጥቷቸው ህጋዊ የሆነ የነፍስ ያድን ጉዳይ ፍርድ ቤት አካውንት የከፈተለት ጉዳይ መሆኑን አስረድታችሁልን በዚህ 2 ቀን ውስጥ በፍጥነት ፍቃድ እንዲሰጣቸው እዛ ሳውዲ ላይ ላሉ እህት ወንድሞቻችን ፕሮቴክት እንድታደርጓቸው ይህንን ነገር እንጠይቃለን። ከዛም በኋላ ወደ መስመር እናስገባቸዋለን እነሱን ማለት ነው። ያ ባይሆን ግን እኛን ወደ ኋላ የሚያስቀረን ነገር ስለሌለ እነሱም ከኮሚቴውም ከስር ሆነው ታፕታፕ እያደረጉ ስለሆነ በተለይ ሌሎቹም ሳውዲ ያላችሁ ሰዎች ሪስክ በሚያስወስድባችሁ ነገር ላይ ሆልድ አድርጉ። አሁንም እንናገራለን ይሄንን ነገር ችግር እያመጣ ስለሆነ ለጊዜው ኮሚቴው ሆልድ ቢያደርገው ጥሩ ነው። እንደ ወንድም ነው ሐሳብ የምንሰጠው ይሄ ኩፖን የመሸጡን ጉዳይ። ስለዚህ ይሄንን ነገር አሁንም እንደ ሐሳብ እንሰጣለን። የመወሰን ኃላፊነትም ስልጣንም የለንም። ልጆቻችንን ግን ፕሮቴክት ለማድረግ ባካቸው ይሄንን ነገር ሆልድ ቢደረግና ሌላው ትኩረት ላይ ብናደርግ ብንላለን።
በቀጣይነት እንደኛ ግሩፕ እንደጀመርነው ግሩፕ ደግሞ ትልልቅ ሚዲያዎችን ጠርተን ያለውን ነገር አስረድተን እስከዛሬ የደረስንበትን ነገር እንትን ብለን ትልቅ ዝግጅት ለማዘጋጀት ወስነናል። በዚህ አንድ ሳምንት ውስጥ ትልቅ ነገር ተዘጋጅቶ ሚዲያውን አጫጭሆ ነው የጎደለውን እስኪሞላ ድረስ ከጫፍ ለመድረስ በአዲስ አቅም የመጣን መሆኑን ለእናንተ ማብሰር እንወዳለን። ይህንንም ነገር እንግዲህ ከሳምንት በኋላ ስናደርገው በዚህ ሳምንት ውስጥ ስናደርገው እናንተን ተማምነን ነው። እናንተ ሼር እያደረጋችሁ ለብዙዎች እያደረሳችሁ ከጫፍ ምንደርስበትን ነገር በአጭር ጊዜ ውስጥ እንዲሆን እናደርጋለን። እኛ ከዚህ በኋላ የያዝነው የ20 ቀን እቅድ ነው። በ20 ቀን ውስጥ ሁሉም ነገር አልቆ እህታችንን እጃችን ማስገባት። ስለዚህ በታይም ስኬጁል እየሄድን ስለሆነ ይህንን ነገር ተረድታችሁ አሁንም የምንናገረው በፍጹም ወንድማዊ ልብና በታናሽ ሰው ድምፅ የምነግራችሁ ነገር እባካችሁ የሌላን ጉዳይ ከፊት እናድርግና ዝናችንን፣ እውቅናችንን፣ ተከታዮቻችንን፣ አጃቢዎቻችንን ወደኋላ አድርገን ለስማችን ከመጨነቅ ይልቅ ለእህታችን እንጨነቅላለው። ስለዚህ አሁንም በድጋሚ በግሩፑ ስም ኑ እባካችሁ ኮሚቴዎች ካላችሁ የደረሰችሁበት አንድም ኢንፎርሜሽን ቢሆን ለእኛ ይጠቅመናል። ቲክቶክ ማትጠቀሙ ከሆነ ስልኮቻችሁንን እንሰጣችኋለን። በስልክም እየገባችሁ አፕዴት አድርጉን እና ክፍተት ለማጉላት አይደለም ያለውን ነገር ስሙዝ አድርጎ እህታችንን ለማስፈታት ስለሆነ እባካችሁ እየሰራችሁ ያላችሁ ገራሚ ነገር ከአላህ ዘንድ ዋጋ እንዲያገኝ መስመር ብታስይዙ ትላለሁ። ተግባባን? ይህንን ነገር አንዳንድ ጊዜ ለደግነት ብለን ኃጢአት እንዳንሸምትበት ይህንን ጉዳይ እባካችሁ እናንተም እሺ የሚል ነገር አለው እዛ ጋር ማን እንደሚረብሽ አላውቅም። ማን እንደከፈተ ሀይድ የሆነ ሰው አለ አዲስ የገባው ማን እንደአስገባ አላውቅም። ኦኬ ሚውት አድርጉልን ሁላችሁ። አንተ ጋር ነው ተስፋ ሳይፉ ሚውት አድርጉ። በቃ ከዚህ አንተ ጋር ነው ያለው ተስፋ። ያ ስለዚህ ይሄንን ነገር በዚህ ደረጃ እናድርገው። ዱዓ አድርጉልን። ከስራ ያላችሁ ሰዎች ዱዓ አድርጉልን። እህት ወንድሞቼ እጅግ በጣም ሰይጣን ደግ ነገርን ስለማይወድ በጸሎትና በዱዓ ነው እኛ ብርታት ብናገኘው። አስተዋይ እንድንሆን አሁንም ዱዓ አድርጉልን። አሲ መጨመር የምትፈልጊው ነገር ካለ ጨምሬ። እኔ ጨርሻለሁ። አመሰግናለሁ። ኦኬ ሁላችሁም ማወቅ ያለባችሁ ነገር ሞስቱን ብዙዎቹን ተስፍሽ ተናግሮታል። የጀመርነው ጉዞ አለ። የጀመርነውን ጉዞ በምንችለው በአቅማችን ልክ በሰላም እናጠናቅቃለን ከአላህ ሱብሓነሁ ወተዓላ ጋር ከፈጣሪ እርዳታ ጋር። እኛ አቅም የለንም። አቅም ሁሉ ባለቤት እሱ ነው። እዚህ ጋር ተሰብስበን የተቀመጥነው ሁሌ አብራችሁን ያላችሁ በእያንዳንዱ ቀን የሚሆነውን ነገር እያያችሁ ነው። ራሳችንን እንኳን አውቃችሁናል። ምን አይነት ባህሪ እንዳለ፣ ማን ግልፍተኛ እንደሆነ፣ ማን ተቆጪ እንደሆነ፣ ማን ታጋሽ እንደሆነ አንብባችኋል። በዚች በ20 ምናምን ቀን ተዋውቀናል። እዛ በሚሆነው ነገር የተያዙ ወንድሞች አሉ። የእነሱን ጉዳይ ዝም አላለም። እዚህ ጋር መተን ስላላወራን ዝም ያለን የመሰላችሁ ሰዎች አላችሁ። ሌላን እናተርፋለን ብለን የሌላ ቤተሰብና የሌላ ሰው ህይወት መናጋት የለበትም። ሁላችሁም የምታስታውሱ ከሆነ ንያው ከፍ ሲልና የገባው ብር ዝቅ ሲልብን አቆምን እኛ መጀመሪያ ላይ ንያ መቀበል። ምክንያቱም ስራ መሰራት የተጀመረው የተነየተው ብር እንዲገባ ነበር። ያን የተናገረን ጊዜም ደግሞ ስለ ኩፖኑ አንስተናል። ሳምንት በፊት ማለት ነው። ኩፖኑ ሆልድ ይደረግ ብለናል። ግን እኛ እዛ ላይ አናዝም። እነሱም ለሌላ ኸይር እንሰራለን ብለው እየሰሩ ስለሆነ ከኛ በላይ ደግሞ ስላለው ነገር እነሱ ስለሚያውቁ በእነሱ ላይ ተው ነው። እኛ ሆልድ ቢደረግና ቢያዝ መልካም ነው አለን። ከዛ ደግሞ ኃላፊነቱን ራሳቸው ስለወሰዱ ለእነሱ ትቶናል። ምክንያቱም እነሱ ኸይር ነገር እንሰራለን ብለው ስለሆነ ለሌላ ማለት ነው። የሆነው ሆነና ወንድሞች ችግር ደረሰባቸው። ትዳር አለው፣ ልጅ አለው፣ እህት አለው፣ እናትም አባትም አሉት። ልክ እንደሌላ እናትና አባት አሉት። የታሰረው ልጅ የእሱን ልጅ ነገር ዝም አላልንም። እኛ አቅማችን የቻለውን ያህል እየተሯሯጥን እየጠየቅን ነው። ዛሬም 2-3 ሰዎች አናግሬያለሁኝ እኔ ኢንሻአላሁ ተዓላ በአላህ እዝነት በአላህ እርዳታ እነሱ አቅማቸው የቻለውን ያህል እየሰሩ ነው ያሉት። ኤምባሲዎች ዝም አላሉም። ይወጣል ወንድማችን ማለት ነው። አንድን ሰው እንረዳለን ብለን ሌሎች ሰዎች አደጋ ላይ መውደቅ የለባቸውም። ተስፍሽ እንደተናገረው ዙዙና ምነወር ዛሬም ያልገቡት
ከነሱ የሚሰጥ ወረቀት ስላለ ያ ወረቀት እንዲያገኙ የሚለውን ስለፈለግን ነው። እነሱን ለመጠበቅ ነው። ምክንያቱም ለእሷ ኸይር እንሰራለን ብለን ሌሎች ሰዎች ላይ ችግር እንዲፈጠር ስለማንፈልግ ማለት ነው። ኸይር ስራ ሲሰራ ሌላ ጊዜ ተተኝቶ የነበረ በሙሉ ጉድጓድ ይፈነቅላል። አላህ ይጠብቀን። ለኸይር ስራ እንቅፋት ከመሆን አላህ ይጠብቀን። ወላሂ አላህ ይጠብቀን። ከቻለ የሰው ልጅ ያግዛል፣ ካልቻለ ደግሞ ጎን ላይ ሆኖ አትሊስት ጸሎት ያደርጋል። ግን ለሚሰሩ ሰዎች እንቅፋት መሆን ትልቅ ችግር ነው። አበደን የሰው ልጅ ህይወቱ ይስተካከልልኛል ዱንያም አኺራም ብሎ አያስብ። ለስራ እንቅፋት የሚሆን ማለት ነው። ምክንያቱም እዚህ ጋር ቁጭ ብለን የምንሰራውን እያያችሁ ነው። አካውንቱ በእናትየው በወንድምየው በአባትየው የተከፈተ ነው። ሁለተኛው አካውንት ደግሞ ባንክ ራጅ ይሄ በማንም ሰው የሚገባ ገንዘብ የለም። በማንም ሰው ምነወር ብር ተቀብለው አያውቅም። ዙዙ ብር ተቀብላ አታውቅም። አሲያ ተቀብላ ማናችንም ተቀብለን አናውቅም። ይሄንን ሁላችሁም የምታውቁት ነው እዚህ ጋር ማለት ነው። በውስጥም የሚያወሩን ሰዎች ስላሉ እነሱም ይመሰክራሉ። ልላችሁ የፈለግኩት ምንድን ነው፣ ለእንደዛ አይነት ስራዎች እንቅፋት ህይወትን ለማዳን እየጦረ አይ ለምን ትሙት እናንተ ይህን መስራት የለባችሁም ብለው ደግሞ የሚሰሩ ሰዎች ስላሉ አላህ ልቦና ይስጣቸው፣ አላህ ይመልሳቸው በአጭሩ። ሌላውና የመጨረሻው ነገር ዛሬ ከኮሚቴዎቹ መሀል 2 ሰዎችን አውርቻለሁ። ከ2 ሰዎች ጋር የሁለተኛ ላይ የደወለልኝ ሰው በጣም እኔ ኦንላይን ላይ ክላስ ስለነበረኝ ቸኩዬ ብዙም አላወራሁኝም፣ ቸኩዬ አቋረጥኩኝ። ከአቡ አፍናን ጋር አላህ ስብሓንሁ ወተዓላ ይጠብቀው በስነ ስርዓት ተነጋግረን የኮሚቴዎቹንም አሰራር እየደረሱበት ያሉትን እነሱም አቅማቸውን ያህል እየጣሩ እንደሆነና የሚደርሱበትን ነገር በዚች በ2 ቀን በ3 ቀን ውስጥ ስለ ባንኩም አካውንቱን ቢኢዝኒላሂ ተዓላ እናውቃለን። ጫፍ ላይ እየደረስን ነው። ኸይር ስራ ላይ ነን ያለነው። እንቅፋቶች እንዳሉ ተነጋግረን እሺ ኑና እናንተም ከኛ ጋር ሀሳባችሁን ስጡን ብዬው ኢንሻአላሁ ተዓላ ዛሬ ስብሰባ ስላለን ከገባችሁ አንድ አፍታ መተን እኛም ደግሞ ነው እሞክራለሁ ነው ያለኝ። 100% አልሰጠኝም። ተነጋግረን ገብተን እኛም ሀሳባችንን እንሰጣለን። ምክንያቱም ኑና እኛ ጋር ሀሳብ እንለዋወጥ። እናንተም እየለፋችሁ ነው ለሌላ፣ እኛም እየለፋን ነው። ስለዚህ እዛና እዛ ጋር ከምንሆን የእናንተም ልፋት አለ፣ እኛም ልፋት አለ። የአንድ ሰው ልፋት ብቻ አይደለም ውጤት የሚያመጣው። እነሱ ሲሰሩት የነበሩን ነገር አለ፣ እኛ ደግሞ ዛሬ እየሰራን ያለነው ነገር አለ። ቢኢዝኒላሂ ተዓላ አንድ ላይ የተጠማመረን ስራ ውጤታማ ነው። እዚህ ጋር ተስፍሽ እኔ እነ መሐመድ እነ ዙዙ እነ ምነወር ስንሰራ በጣም ብዙ እየተሰደብን ነው የምንሰራው። ለራሳቸው ጥቅም ነው ቁጭ ብለው 5 ሰዓት 6 ሰዓት የሚለምኑት ተብለናል። ክብሬን ከፈለኩኝ ክብር አይደለም እዚህ ጋር የምንፈልገው። ማንም የፈለገውን ይበል። አላህ ዘንድ የማገኘውን ነገር ነው ማሰብ ያለብኝ ሁላችንም። ፈጣሪ ዘንድ የምናገኘውን ነገር ነው ማሰብ ያለብን ሁላችንም። እነሱም ደግሞ ኮሚቴዎቹ ሰው ምን ይለኛል እካሌ ምን ይለኛል የሚለውን ሳይሆን አላህ ዘንድ የሚሰጣቸውን ስጦታ አስበው ነው የሚሰሩት። ብዙ ነገር ሊባሉ ይችላሉ፣ ብዙ ነገር ሊወቀሱ ይችላሉ። ከአላህ የሚያገኙትን ካሰቡ የሰውን ውቅሻ ጎን ላይ አስቀምጠው ክብራቸውንም ጎን ላይ አስቀምጠው ሌላን ስለማትረፍ ነው እስከዛሬ ሲሰሩት እንደነበረው ማለት ነው። በአጭሩ መናገር ፈልገው እንኳን እኔና እናንተ ለዓለም የተላኩት ነቢያቶች ብዙ ነገር ተብለዋል። ብዙ ነገር ስለ ሰው የምናስብ ከሆነ አለይሂ ሰላሙ አጅመዒን ስለ ሰው የምናስብ ከሆነ አንድ እርምጃ እንራመድም። ሰው እንደውም እየሰደበህና ሰው እንደውም ሌባ እያለ ሰው አልሰራህም እያለ የምትሰራው ስራ ነው በአላህ ዘንድ ተወዳጅነት ያለው። ይሄ እራሱ የኸይር ስራ ምልክቱ መሆኑን ታውቃላችሁ። ከሰው ልጅማ ክብር ከተፈለገማ ነገሮች ሁሉ ተበላሹ ማለት ነው። አላህ ይጠብቃል። ስለዚህ ነግረው አቅማችን የቻለውን ያህል ስብሰባ ስላለን በምገቡበት ሰዓት ተነጋግረን ሁላችንም ሀሳብ እንሰጣለን። አላህ ካለ እሞክራለሁ ብሎኛል አቡ አፍናን፣ አላህ በረካ ያርገው። እነሱም ውስጥ ለሐቅ የሚለፉ ሰዎች አሉ። ከዛም ውስጥ ደግሞ አንዳንድ ችግሮች ይኖራሉ። ኩሉ እብኒ አደም ኸጣ፣ እኔም ተሳሳች ነኝ። ሁሉም ሰው ይሳሳታል። እኔ ፐርፌክሽን ከማንም አልጠብቅም። እዚህ ጋር ደግሞ የተቀመጥነው አንድን ሰው ለማዋረድ አንድን ሰው ለማቋሸሽ ሳይሆን ጧችንን እና ስህተታችንን እየተራረምን ይሄንን ነገር ስኬት ማድረስ ብቻ ነው። ማንም ሰው አልሳሳትም ብሎ ካሰበ ተሳስቷል። እኔ እዚህ ጋር ቁጭ አልኩት እሳሳታለሁ። ስንት ቀን ታርሙኛላችሁ፣ አቁሚ ትሉኛላችሁ። ምክንያቱም ሰው ነኝና። ስለዚህ ይሄንን ውጤት ላይ ለማድረስ ስለዚህ የምንችለውን ያህል እንጣርና ውጤታማ እናድርግ። ደውዬለን ነበረ ግን ይመስለኛል ተኝቷል መሰለኝ አቡ አፍናን አላነሳልኝም። ዛሬም ባይሆን ለነገ ተነጋግረው ኢንሻአላሁ ተዓላ ገብተው ለእናንተም የሚያስተላልፉላችሁ መልእክት ይኖራል። ከደወለልኝ መሀል ላይ አቋርጣችኋለሁ። እሺ አፉ በሉ። ባለቤት የመጡ የውጭ አመራር ያለኝ
አሁን እንግዲህ ያለው ነገር ቤተሰቦቻቸውን ነው የሚያሳርፈው ከምንም በላይ። ሰይፉዬ ያለውን ነገር ነግረናችኋል። እንግዲህ ምናልባት ደስታው ለሁላችንም ነው። የምትለው ነገር ካለ እንዲሁ 2 ደቂቃ እንሰጣለን። ከዛ ውጪ ነገሩ ስሙዝ ሆነዋል። ሁላችሁም እንኳን ደስ አላችሁ። የምትለው ነገር ካለ በጣም ደስ ይላል። በጣም አኩበት እሺ ያቋረጥኩኝ እንግዲህ ባለቤቴ ኮች ገብቶ ጫማዬን አውልቂ ብሎኝ አያውቅም። ዛሬ አለኝ። እናንተም ፈገግ እንድትሉ ነው። ባሎቻችሁ የሚሏችሁ መርሐባ በሉ ተብሏል። እሺ መርሐባ የማይባሉ ነገሮች አሉ። በዛውም ፈገግ በሉ። ጀማ ቁጭ ያላችሁት ኮሜንት ላይ እዛ ነው እሱ ስለገባው ነው ቅብል ያደረገኝ። ችግር የለውም። ለሌላ ጊዜ ቀላል ጫማ እንዲለብስ ስሊፐር አዘጋጅ። ሰላም በይልን። እሺ ተናገር ወንድሜ። እሺ በቃ ያው አሁን በተደረገው አንድነት በጣም ደስ ብሎናል፣ ኮርተናል። ፈጣሪ እስከ መጨረሻውም አንድ አብሮነቱን ያስቀጥልልን እና ደስ ብሎናል። እንዳጠቃላይ በቃ ትግላችሁ እናደንቃለን፣ የሁሉም ትግል እናደንቃለን። እህታችንን እስክትወጣ ድረስ የምታደርጉት ትግል ሁሌ ከጎናችሁ ነን። ለሁሉም ወገናችን፣ ለሁሉም መላ ኢትዮጵያ ያለ ህዝብ ሁሉ ምስጋናችን ከፍ ያለ ነው እና በጣም እናመሰግናለን። አሁንም አለ የሚባል ጋፕ ሁሉ አላህ እንዲያጠብልን እኛም በዱዓ እንበረታለን። የሚዲያ ሰዎችን በርቱ፣ ሁሉም ወገን ይበርታ። በተባበረ ክንድ ውጤት እናመጣለን ብለን ተስፋ አደርጋለሁ። በጣም ነው የማመሰግነው። ሁላችሁንም ላላህ ብዬ ወዳችኋለሁ። ሰላማችሁን ያብዛልኝ ለማለት ያክል ነው። አመሰግናለሁ። ቴንኪዩ። ማሚ የምትናገረው ነገር ካለ ተናገርና ወደ ጉዳያችን እንገባለን። በቃ መርሐባ። እኔ ምንም የምናገረው ነገር የለም። እኚህ እናትና አባት ዘውትር አይምሯችን ውስጥ ይሁን። ወላሂ ስንጽፍ የሆነ ኮሜንት ስንጽፍ ብለን ከመጻፋችን በፊት እነዚህ እናትና አባቶችን እናስብ። የኔ እናት በዚህ ሰዓት ልጇ 11 ዓመት ታስሮባት በር እየጠበቀች ካሁን ተገደለች፣ ካሁን ሞተችብኝ እያለች በር እያየች ኮሜንት ላይ የምንጽፈው ነገር እርስ በርስ የሚያናቁር እንዳይሆን ያ ጀማዓ ሁሉም ነገር በአዲስ መንፈስ በአዲስ አስተሳሰብ እና በአዲስ አንድነት ስለሄደ ከዚህ በፊት የነበረውን ነገር ፎርጌት አለፈ አይደለ? ያለፈ ነገር መማሪያ ነው ሊሆን የሚገባው። የትላንትን ዛሬ እየመጣችሁ እንዳታስታውሱን እንዳትሞግቱን ለማለት እወዳለሁ። ማዘርና ፋዘር አብሽር፣ አላህ ከኛ ጋር ነው። ለይላ በቅርቡ ኢንሻአላሁ ተዓላ በእጆ ትገባለች፣ እቅፎ ትገባለች። ናፍቆቶን አላህ ሱብሓነሁ ወተዓላ ማስታገሻው ጊዜ ቅርብ ነው። እንዳትጨነቁ። ከእናንተ የሚጠበቀው ዱዓና ዱዓ ብቻ ነው። ለይለ ወነሃር ኢትዮጵያ ውስጥም በመላው ዓለም ያሉ በሌላ ጉዳይ የተሳተፉ እህት ወንድሞች በዱዓ በጭንቀት ወላሂ ሌሊት ይደውላል። ማታ እንደዛ ሁናችሁ ነበረ፣ እንዴት ሊሆን የዚች ልጅ ጉዳይ? ከኛ በላይ እየተጨነቁ ያሉት ከኛ በላይ እያሰቡ ያሉት እንቅልፍ ያጡ እህት ወንድሞች በመላው ዓለም ነው እና ያሉት። ለሁሉም ዱዓ እያደረጋችሁ ረሃ ዘና ብላችሁ ራሳችሁን ለደስታ አዘጋጁ፣ ለደስታ አዘጋጁ። ወላሂ ከዚህ በኋላ ይኸውልህ ሰይፉ ያንተ ስራ ከዚህ በኋላ ማዘርና ፋዘርን መንከባከብ ብቻ ነው። ጥፍር መቁረጥ፣ ወገባቸውን ማሸት። ይኸውልህ ከምሬ ነው የምነግርህ። ስትመጣ ይኸውልህ ደስታ ይፈነቅላል። ኢንሻአላሁ ተዓላ ትመጣለች። ስትመጣ እናቴ በእኔ ሀዘን እንደዚህ ሆነች፣ አባቴ እንደዚህ ሆነ ብላ ሌላ ሀዘን ቤት ውስጥ እንዳትፈጥር አሁን እናቶቼን አባቶቼን ካድም አስደስት። ኢንሻአላሁ ተዓላ በቅርብ ትመጣለች። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ላሰው አንዳንድ ጊዜ ሰዎች የሆነን ጉዳይ እንትን ብለው ማለት ነው የሆነ ኢሹ ሲነሳ ሪኩዌስቱ ወደ 30 ሰውና 40 ሰው ይደርሳል። በቃ ችግር ሲፈጠር ማለት ነው ገብተው መንገዱን ዳይሬክሽኑን ነው የሚያስቱት ማለት ነው። ለዚህ ነው ጉዳይ ያለው ራሱ ትላንትና ሁለቱንም ወንድሞቻችንን ነቅለን ያወረድነው ለዛ ነው። እና ማንንም አንታገስም። የሆነ ነገር ሲፈጠር የሚበርድበትንና መንገድ አቅጣጫችንን ሊያስቱ የሚመጡ በጣም ብዙ ሰዎች አሉ።
የሆነን ኢሹ ጉዳይ ካደረጋችሁት የተነሳንበትን መሰረትን የሚያስጥሉን ሰዎች ስላሉ ነውና እንትና ይግባ እንትና ይናገር እውነት ይውጣ ምትሉ ያው ወይ የዩቲዩበር ፍቅረኛ አላችሁ ወይ ዩቲዩበር ናችሁ ወይ ደግሞ የወሬ ሱስ ያለባችሁ ናችሁ። ስለዚህ እኛ እናንተን ምንሰማበት ጊዜ ስለሌለ ይሄንን እኔ እዚህ ያለው ወይም ሌላው ሰው እዚህ ያለ በር ምን ከፍተበት መንገድ እህታችን እስክትፈታ ድረስ የተዘጋ ነው። እዚህ ያለው ይሄ ነገር በምንም ታምር አይከናወንም።